ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በተለይ በሳውዲ አረቢያ እና በዱባይ በተለያዩ የውጭ ሀገር የምትኖሩ ውድ እህቶችና ወንድሞቼ እንደምን አላችሁ? በውጭ ሀገር ለምትኖሩ የባንክ አካውንታችሁን ከፋይዳ ብሔራዊ መታወቂያ ጋራ ስለማስተሳሰርና በኤምባሲዎች ስላለው ምዝገባ ቪዲዮ ሰርቼ እንደነበር ይታወሳል። ነገር ግን እኔ ለእናንተ የምሰጠው መረጃ ሰዎች ከሚጠይቁ ጥያቄ ተነስቼ መፍትሄ ይሆናል ብዬ እና ጭንቀታችሁን ለማቅለል ለእናንተ አስቤ እንደሆነ እንድትረዱኝና እንድታውቁልኝ ስል በትህትና አሳስባለሁ። እናንተም የሚለቃቸውን ቪዲዮዎችን ላይክ እና ሼር በማድረግ እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ። እሺ፣ የዛሬ ቪዲዮ የብሔራዊ መታወቂያ ፕሮግራም የሰጠው አዲስ ማብራሪያ መሰረት በአሁኑ ወቅት የፋይዳ መታወቂያ ምዝገባ በውጭ ሀገር በይፋ የተጀመረው በተባበሩት አረብ ኤምሬቶች በአቡዳቢና ዱባይ ብቻ ነው። ስለዚህ በሳውዲ አረቢያና በሌሎች ሀገራቶች ገና የብሔራዊ መታወቂያ ምዝገባው ስላልተጀመረባቸው የውጭ ሀገራቶች የምትኖሩ እህቶችና ወንድሞች ጊዜያዊ የሆነ መፍትሄ ይፋ ተደርጓል። እሱ በውጭ ሀገር ለምትኖሩ እስካሁን የፋይዳ መታወቂያ መውሰድ ያልቻላችሁ ዜጎች በባንኮች ከሚጠይቁት ከዚህ አስገዳጅ ትስስር ለጊዜው ነፃ እንድትደረጉ ብሔራዊ ባንክ ለእያንዳንዱ ባንክ ይፋዊ ሰርኩላር መመሪያ አስተላልፏል። እና ከእናንተ የሚጠበቀው እናንተ ማድረግ ያለባችሁ ነገር ቢኖር ሀገር ውስጥ የሌላችሁና የውጭ ሀገር ነዋሪ መሆናችሁን የሚያስረዳ መረጃ ለባንካችሁ በኦንላይን ማቅረብ አለባችሁ ማለት ነው። ይሄ ግዴታ ነው። ለነሱ ማሳወቅ ይኖርባችኋል፣ አገር ውስጥ እንደማሰሩ ማለት ነው። ይህንን ካደረጋችሁ በኋላ አካውንታችሁ ሳይዘጋ ለሚቀጥሉት ለ6 ወራት ያክል ያለምንም ገደብ በሰላም ትራንዛክሽን ማድረግ ትችላላችሁ። ወደ ሀገር ቤት በምትመጡበት ጊዜ ምዝገባውን ማካሄድ ትችላላችሁ ማለት ነው። ነገር ግን አስቀድመው ለተመዘገቡ ሰዎች ከሀገር ውጪ በመሆናቸው ምክንያት የማረጋገጫ ኮድ ወይም ኦቲፒ በስልካቸው እምቢ ላላቸው አሁን ላይ ያልገባላቸው ማለት ነው እያንዳንዱ ባንክ መረጃውን በኢሜል ጭምር የማስመዝገብና ኮዱን በኢሜል የመቀበል ዲጂታል አሰራር ተዘርግቷል ማለት ነው። ስለዚህ በየትኛውም ዓለም ክፍል ሆናችሁ ባንኮች ዲጂታል አማራጭ መረጃችሁን ሃርሞናይዝ ማድረግ ትችላላችሁ። ውድ የቻናሌ ቤተሰቦች ዛሬ ይፋዊ አሰራር ይህንን ይመስላል። ቪዲዮውን ሳውዲ ሀገር ላሉ እህቶችና ወንድሞች እንዲደርሳቸው ሼር አድርጉላቸው። ሰብስክራይብ እያደረጋችሁ አብራችሁኝ ስለምትቆዩ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።